ሰበር መረጃ ተሰምቷል። ጦርነቱ በይፋ ተጀምሯል። እስራኤል ኢራንን በሚሳኤል መደብደቧን በዚህ ሰዓት አልጀዚራ በሰበር መረጃ ይዞት ከወጣው መረጃ ላይ ተመልክቻለሁ። ውጥረቱ ለቀናት ያክል ተባብሶ ቀጥሎ በአሜሪካ በኢራን እንደዚሁም ደግሞ በእስራኤልና በኢራን መካከል የተደረገው ከፍተኛ ውጥረትም አሁን ላይ እስራኤል የመጀመሪያውን ቴህራን ላይ ከፍተኛ የተባለ የሚሳኤል ተኩስ ማድረሷ ተሰምቷል። በዚህም ታዲያ የቴህራን ዳውንታውን በከፍተኛ ጭስ ውስጥ እንደሚገኝና ከባድ የተባለ ጉዳትም እንደደረሰበት መረጃዎች እያሳዩ ይገኛሉ። የእስራኤል መከላከያ ሚኒስትርም ታዲያ ይህንን ጉዳይ አረጋግጧል። ቀድመን ኢራን ቴህራንን አጥቅተናል ሲሉ ገልጿል። አሁንም ታዲያ ባለፈው ዓመት እንደሚታወቀው ለ12 ቀን የቆየ ከባድ ጦርነት በሁለቱ ሀገራት መካከል ተደርጎ ነበር። አሁን ደግሞ የአሜሪካ ጦሮችም ቴህራንን ከበዋል። ታዲያ እስራኤል የመጀመሪያውን ተኩስ ተኩሳ ቴህራንን ደብድባለች። ነገሮች ወደ ለየለት ሁኔታ ገብተዋል። ባለፉት 40 ደቂቃ ውስጥ እስራኤል ያደረገችውን ነገር ልንገራችሁ። ኢራን ላይ ቅድም እንደነገርኳችሁ ቦምቦችንና ሚሳኤሎችን መደብደቧ ይታወቃል። የእስራኤል መከላከያ ሚኒስትር ታዲያ በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን አስታውቆም በመላ ሀገሪቱ ደግሞ የአደጋ ጊዜ የማስጠንቀቂያ ደውል ማሰማቱ በዚህ ሰዓት የወጡ መረጃዎች አሳይቷል። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ማወጇ ነው የተነገረው። እርምጃው ታዲያ ከኢራን በኩል ሊፈጸም የሚችል አጸፋዊ እርምጃን ተከትሎ ዜጎች ታዲያ ወደ አደጋ ጊዜ መደበቂያ ክፍል ውስጥ እንዲገቡ በእስራኤል ሳይረኖች እየተሰሙ እንደሚገኙ መረጃዎች እየወጡ ይገኛሉ። በመካከለኛው ምስራቅም ከፍተኛ የተባለ ውጥረት እንግዲህ ተከስቷል ማለት ነው። አሜሪካም ሆነች እስራኤል ወደዚህ ጦርነት አንድ ጊዜ ገብተዋል። ኢራንስ ምን አይነት አጸፋዊ ምላሽ ትሰጣለች የሚለው ተጠባቂ ሆኗል። ኢራን እንግዲህ በቀጥታ የመልሶ ማጥቃት እርምጃዋን ቀጥላለች። በዚህም ታዲያ ታርጌት ያደረገችው አሁን ላይ አሜሪካን ሲሆንም በዚህ ጉዳይ ላይ አዳዲስ መረጃዎች በሰፊው እየወጡ ይገኛሉ። ፎሎ ማድረጋችሁን እያስታወስኩኝ ኢራን አሁን ላይ በፈጸመችው የባሊስቲክ ሚሳኤል ጥቃትም የዩኤስ ኔቪ ሎጂስቲክ ፋሲሊቲ ባህሬን ውስጥ የሚገኘውን ማለት ነው በቀጥታ ማጥቃቷ ተሰምቷል። ስለዚህ ኢራን አሁን ላይ ታርጌት ያደረገችው አንድ አሜሪካን ነው። ቀጥሎ ደግሞ ጥቃት የፈጸመችባትን እስራኤል ነው። ወደ እስራኤል ወደ ቴልአቪቭ በርካታ ሚሳኤሎችን ኢራን መተኮሷ ተሰምቷል። እስካሁን ድረስ ታዲያ እስራኤል ላይ ምን አይነት ጥቃት አድርሰዋል ወይም እስራኤል ደርሰዋል ወይ የሚለው ጉዳይ እስካሁን አልተረጋገጠም። ነገር ግን የዩኤስ ኔቪ ፋሲሊቲ እንደምትመለከቱት ባህሬን ውስጥ በኢራን ተመቷል። ሌላው ኢራን ታርጌት ያደረገችው እንደዚሁ እስራኤልን፣ ባህሬንን፣ ዩናይትድ አረብ ኤሚሬትንና ካታርን እንደሆነ እየተሰማ ይገኛል። በእነዚህ አካባቢ የሚገኙ ከእስራኤልና ከአሜሪካ ጋር የተያዙ ኔቪዎች እንግዲህ ታርጌት እንደሚደረጉ መረጃዎች አሳይተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለ47 ዓመት ኢራንን እየበዘበዘ ነው ያለውን አያቶላ አሊ ኻሜኒንም በቀጥታ ከስልጣን ለማውረድ እንደሚሰሩ እንግዲህ ዛሬ ጠዋት ላይ መግለጫ ሰጥተዋል። ይህንኑ መግለጫም ዶናልድ ትራምፕም ቀጥለውበታል። እስካሁን ድረስ የኢራኑ እስላማዊ መሪ አያቶላ አሊ ኻሜኒም በዚህ ጉዳይ ላይ ምንም የተናገሩት ነገር የለም። በርካታ የኢራን አመራሮች ሞተዋል የሚሉ ጭምጭምታዎች እየወጡ በሚገኙበት በዚህ ሰዓት ላይ ምንም አይነት ኮንፍርሜሽኖች ከኢራን በኩል አልተሰሙም። እጅግ አስፈሪ ነው። ነገሮች ወደኛ ሀገርም ቀረብ ብለዋል። አሁን ላይ ሶስተኛው የዓለም ጦርነት የመነሳቱ ነገር አይቀሬ ነው። ምክንያቱም ደግሞ እስካሁኗ ሰዓት ድረስ ብቻ በርካታ ሀገራት ጦርነት ውስጥ ተቀላቅለዋል። በዚህም ታዲያ እስራኤል፣ ኢራን፣ አሜሪካ ኢቭን ራሽያ ራሱ በዚህ ጉዳይ ላይ መግለጫ ሰጥታለች። እንደዚሁም ደግሞ ዩናይትድ አረብ ኤሚሬት በሚሳኤል ተደብድባለች። ኩዌት ላይም ከፍተኛ ፍንዳታ እየሰማን እንገኛለን። ሂዝቦላ ያለበት ሌባኖስም በዚህ ጦርነት ገብታለች። ሁቲዎች እያንቀጠቀጧት የምትገኘው የመንም ታዲያ እስራኤል ላይ ድብደባ ለመፈጸም ዝግጅት መጨረሱ ተገልጿል። በዚህም ታዲያ ወደ 10 የሚጠጉ ሀገራትም አሁን ላይ ባለፉት 2 ሰዓታት ውስጥ ብቻ ወደዚህ ጦርነት በይፋዊ መልኩ እንደገቡ እየተመለከትን እንገኛለን። መጀመሪያ እስራኤል ኢራንን ደብድባለች። ኢራን ደግሞ የመልሶ ማጥቃት ለማድረግ ወደ ባህሬን ተኩሳለች። አሁን በተሰማ መረጃ ደግሞ ዩናይትድ አረብ ኤሚሬት አቡዳቢ ላይ ከባድ የተባለ ፍንዳታ ተከስቷል። ይህንንም ባሊስቲክ ሚሳኤል ኢራን ተኩሰዋለች እየተባለ ይገኛል። ኩዌት ላይም ከባድ ፍንዳታ ተከስቷል። እንደዚሁም ደግሞ ራሽያም ታዲያ በዲሜትሪ ሜድቬዴቭ በኩል መግለጫን አውጥታለች። ነገሮች በጣም ውስብስብ ሆነዋል። ሶስተኛው የዓለም ጦርነት በቅርቡ ፊሽካው እንደሚነፋ እርግጥ ሆኗል። በዚህ ሰዓት በዱባይ ከባድ ፍንዳታ መከሰቱን መረጃዎች እየወጡ ይገኛሉ። ኢትዮጵያውያን ይህንን መልእክት ሊሰሙ ስለሚገባም ሁላችሁም ይህንን መረጃ ሪፖስት አድርጉት። በየመን እንደዚሁም በአቡዳቢ
በዱባይ በአጠቃላይ በዩናይትድ አረብ ኤምሬትም ሆነ በኩዌት የምትገኙ ኢትዮጵያውያንም ከቤት ባለመውጣት እንግዲህ ጥንቃቄ ማድረግ ይጠበቅባቸዋል እየተባለ ይገኛል። አሁን ላይ ኢራን በተኮሰችው ተኩስ ምክንያትም አልጀዚራ እንደዘገበው ከሆነ በዱባይ አካባቢ ላይ ከባድ የተባለ ፍንዳታ ተከስቷል። ቅድም ደግሞ መረጃን አድርሻቸዋለሁ። በአቡዳቢ እንደዚሁም ደግሞ በኩዌትም ከባድ የተባሉ ፍንዳታዎችን እየተመለከትን እንገኛለን። በዛ አካባቢ ላይ ነገሮች በከፍተኛ ሁኔታ እየተካረሩ ስለሆነ ኢትዮጵያውያን ጥንቃቄ እንድታደርጉ ይህንን መረጃ ሼር አድርጉት።